ኖላዊ ሚዲያ የቤተ ክርስቲያን የሆነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም ግንቦት 3 በዚህች ቀን ጌታ ከመረጣቸው ከ72 አርድእት ውስጥ የሆነ ሐዋርያው ቅዱስ ያሶን አረፈ። ይህ ቅዱስ ከሐዋርያት ጋር ወንጌልን በሰበከ ጊዜ ብዙ መከራዎችን በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ተቀበለ። ድንቆች ታምራትንም አደረገ። በ50ኛው ቀን ከሐዋርያት ጋር አጽናኝ መንፈስ ቅዱስን ተቀብሏልና። ትውልዱም ከጠርሴስ አገር ነው። ከጠርሴስም ሰዎች አስቀድሞ አመነ። ሐዋርያው ጳውሎስም ከተጠራና ካመነ በኋላ በብዙ አገሮች ተከትሎ በወንጌል ትምህርት አገለገለው። በተሰሎንቄ ከተማም ከጳውሎስ ጋር ይዘው በመጎተት ከተሰሎንቄ ገዢ ዘንድ አቀረቧቸው። ከዚህም በኋላ በጠርሴስ አገር ቅዱስ ጳውሎስ ኤጲስቆጶስነት ሾመው። የወልደ እግዚአብሔርንም ቤተ ክርስቲያን በመልካም አጠባበቅ በቅንነት ጠበቀ። ምዕመናንም በቀናች ሃይማኖት ካጸናቸው፣ በጎ ምግባርንም ካስተማራቸው በኋላ ከዚያ ወደ ምዕራብ አገር ሄዶ በውስጧ የከበረ ወንጌልን አስተማረ። ስሟ ኮራኮሮስ ወደምትባል ደሴትም ደርሶ በውስጧ ወንጌልን ሰበከ። እግዚአብሔርንም ወደ ማወቅ መለሳቸው። በዲያቆናት አለቃ በሰማዕታትም መጀመሪያ በከበረ ሐዋርያ እስጢፋኖስ ስም በውስጧ ቤተ ክርስቲያን ሰራላቸው። የዚች አገር ገዢም ባወቀ ጊዜ ይዞ ከእስር ቤት አስገባው። በዚያም 7 ወንበዴዎችን አግኝቶ ሃይማኖትን አስተማራቸው። በክብር ባለቤት ጌታ ኢየሱስ ክርስቶስ አመኑ። ከክርስትና ጥምቀትም አጠመቃቸው። ከዚያ በኋላ በመኮንኑ ፊት ቆመው እኛ ክርስቲያን ነን፣ በክብር ባለቤት ጌታ ኢየሱስ ክርስቶስ እናምናለን ብለው ጮኹ። መኮንኑም ዝፍትና ዲን በተመላ ምጣድ ውስጥ አግብቶ አቃጠላቸው። የሰማዕትነት አክሊልን ተቀበሉ። ከዚህ በኋላ ቅዱስ ያሶንን ከእስር ቤት አውጥቶ ብዙ አሰቃየው። ነገር ግን ምንም ጉዳት አላደረሰበትም። የንጉሱም ልጅ ከቤቷ መስኮት ሆና አይታ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነች። ልብሶቿንና ጌጦቿን አውጥታ ለድሆችና ለመስኪኖች ሰጠችና ከዚያ በሐዋርያው በያሶን አምላክ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነች። አባቷም ሰምቶ እንዲያስሯት አዘዘ። እንዳዘዛቸውም አደረጉ። በጢስም አፍነው አሰቃዩዋት። ደጋግመው ማራቆቷትና አባቷ በፍላጻ ነደፋት። ነፍሷንም በእግዚአብሔር እጅ ሰጠች። ከዚህም በኋላ ቅዱስ ያሶንን ወደ ደሴት ሰደደው። በደሴትም ውስጥ ያሰቃየው ዘንድ መኮንኑ ከሰራዊቱ ጋር አብሮ በመርከብ ተሳፈረ። እግዚአብሔርም ከሰራዊቱ ጋር በባህር አሰጠመው። ከዚህ በኋላ ቅዱስ ያሶን ወንጌልን እያስተማረ ብዙ ዘመናት ኖረ። ሁለተኛም ሌላ መኮንን ተሾመ። ቅዱስ ያሶንንም ይዞ በምጣዱ ውስጥ ድኝና ዝፍት ሰም መልቶ ነበልባሉ ወደ ላይ እስኪወጣ ድረስ ከበታቿ ነደደ። ቅዱስ ያሶንንም በውስጡ ጨመረው። የክብር ባለቤት ጌታችን አዳነው። ምን ጉዳት አልደረሰበትም። መኮንኑም ይህ ድንቅ ሥራ አይቶ በክብር ባለቤት በጌታችን በኢየሱስ ክርስቶስ ከቤተሰቡ ሁሉ ከሀገር ሰዎች ሁሉ ጋር አመነ። ሁሉንም አጥምቆ የከበረ ወንጌልን ሕግና ትእዛዝ አስተማራቸው። አብያተ ክርስቲያንም ሰራላቸው። በውስጣቸውም ብዙ ድንቆች ታምራትን አደረገ። ብሩህ በሆነ ገድሉ ጌታችን ደስ ካሰኘው ካገለገለው በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለከ ያሶን ረድኡ ለወልደ ማርያም ድንግል መጥበቤ ሕፃናት ስሙ ለጤገነ እሳት ውኡይ ዘይሃመም ፍልሃተ ቅቡ ለወለተ ንጉሥ ሰላም ዘምስለፈያ ሰቡ እለ በእዴከ አመኑ ወጥምቀተ ነሱ። በዚህች ቀን ከቢልጌት ሰዎች አባ ብሶይ በሰማዕትነት አረፈ። ይህንንም ቅዱስ በመናቅና በማቃለል ሰውነቱን በማጣመምና በመቆልመም አሰቃዩት። እግዚአብሔር መልአክ በእጁ አክሊል ይዞ አትፍራ ጽና፣ እነሆ በእጅ ውስጥ አክሊል አለ አለው። ደግሞም ብዙ አሰቃይተውት ወደ እሳት ጨመሩት። ተጋድሎን በዚያ ፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአባ ብሶይ በላሃበ ማህቶት ዘውይ አነዳ ገጹ ፍጹመ እስከ ተላጸየ በዝንቱ አክሊል ዘውስተ እዴየ እኬል ለከ መልአክ እንዘይቤሉ አመ በርሱ ወደየ በዋየ ውሳት ፈጸመ ገድሎ ሰናየ። በዚህች ቀን የተባረከች ንግሥት ወለተ ማርያም የዕረፍቷ መታሰቢያ ነው። እሷም የንጉሥ ወናግ ሰገድ እናቱ ናት። ለእግዚአብሔር ምስጋና ይሁን። እኛንም ከመከራ ሁሉ ያድነን ለዘላለሙ አሜን። በዚህች ቀን ደግሞ የከበረ ቀሲስ አውሳቢዎስና የሰማዕት ቅዱስ ሴም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎታቸው ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም ግንቦት 4 በዚህች ቀን ለአባቶች ሊቃነ ጳጳሳት
29ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ዮሐንስ አረፈ። በዚህች ቀን የብሩክ ፊቅጦር አገልጋዮች ሶሲማና ኖዳ በሰማዕትነት አረፉ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ዘአቅረብኩ ማሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጻፈን ተረሰይ ከእግዚኦ ጸሪቀ መበለት ውኩፈ እምላቡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎ ወንዘ ይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስቡረ ይማረነ ኢየሱስ ክርስቶስ። ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ